የእግዚአብሔር አምላካችን ስም ይባረክ። አሜን። እንደዚህ ይላል የዘሌዋውያን መጽሐፍ ምዕራፍ 6 ቁጥር 12 ላይ እንደዚህ ይላል እሳቱ በመሰዊያው ላይ ዘወትር ይነዳል አይጠፋም። ካህኑም ማለዳ ማለዳ እንጨት ያቀጣጥልበታል፣ የሚቃጠለውን መስዋዕት በዚያ ላይ ይረበርባል፣ በዚያም የደህንነትን መስዋዕት ስብ ያቃጥላል። ዘወትር በመሰዊያው ላይ እሳት ይነዳል አይጠፋም። አሜን። ክብር ለኢየሱስ። አሜን። ዘወትር በመሰዊያው ላይ እሳት ይነዳል ምን አይልም አይጠፋም። በመጀመሪያው እንጨት ይጨምርበታል ይላል፣ እለት እለት እንጨት ያቃጥላል ይላል። ከዛ ደግሞ ዘወትር እሳቱ በመሰዊያው ላይ ይነዳል አይጠፋም። አሜን። ለእግዚአብሔር ቀን ተቆጥሮ ምስጋና አይሰጥም። ሁልጊዜም ለእግዚአብሔር ምስጋና ዘወትር ደግሞ እንጨቱን ይጨምራል። ዘወትር ለሰው ለእግዚአብሔር ምስጋና እንዲያቀርቡ የሚያዘው ትእዛዝ ሲናገር ነው። ዘወትር በመሰዊያው ላይ እሳት ይነዳል አይጠፋም። አሜን። ስለዚህ ጠዋት እንትን ብለህ ከሰዓት ደግሞ የምታመሰግነው አምላክ የለም። መቼ ነው? ዘወትር። መቼ? ሁሌ፣ ሌሊትም ቀንም። ለዚህ ነው ኢያሱን ምን ያለው? ሕጉን በቀንና በሌሊት ጠብቅ ያለው። ስለዚህ ዘወትር በመሰዊያው ላይ እሳት ይነዳል አይጠፋም። አሜን። በእኛም ሕይወት ዘወትር ኢየሱስ ይነዳል አይጠፋም። አሜን። አሜን።